የሰማያትና የምድር ፈጣሪ የሆነው ጌታ እያለ ከነሱ ውጪ ያለ ሌላ አምላክን አመልካለሁ ብለህ ከነሱ ውጪ ሌላ አምላክን ረዳት አድርጌ ይዛለሁ ብለህ ትላለህ እንዴ? ይሄ ይባላል እንዴ? ወሰደናል ከአላህ ባሪያ አንድ አላህ ወሁወ ዩጥዒሙ እሱ የሚመግብ ነው፣ ግን ለራሱ አይመገብም። እሱ ከተኛማ ማን ይጠብቀናል እንዴ? ምን ማለት ይደክመዋል እያለን እኮ ነው። እረፍት ይፈልጋል እያለን ነው። ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ተውሂድ ማለት ሉገተን በቋንቋ ደረጃ ምን ማለት መሰላችሁ? ሁወ ጀዕሉ ሸይኢን ዋሂድ የሆነን ነገር አንድ ማድረግ ማለት ነው። በሉጋ በቋንቋ ደረጃ ምንድነው? የሆነ ነገር አንድ ማድረግ ነው በቋንቋ ደረጃ። ወፊል ኢስቲላህ በእስልምና እይታ ደግሞ ከምን አንፃር ይታያል? አልኢማኑ ቢወህዳኒየቲላሂ ዐዘ ወጀል አላህ አንድ ነው ብሎ አላህ አንድ ነው ነጠላ ነው ብሎ ማመን በምኑ ፊ ሩቡብየቲሂ በገዢነቱ ብቸኛ ነው ብሎ ማመን ወፊ ኡሉሂየቲሂ እንዲሁም ደግሞ በኡሉሂያው በገዢን ባን ነው በተመላኪነቱ ብቸኛ ነው ብሎ ማመን እንዲሁም ደግሞ ወአስማኢሂ በስሞቹ ብቸኛ ነው በባህሪ ስሞቹ ብቸኛ ነው በማለት ወሲፋቲሂ እንዲሁም ደግሞ በባህሪያቶቹ በአጠቃላይ ብቸኛ ነው ብሎ ማመን ምን ይባላል? ተውሂድ ይባላል ማለት ነው። ተውሂድ ይባላል። ከእስልምና እይታ አንፃር ማለት ነው። ግልጽ ከሆነላችሁ አሁን ተውሂድ የሚለው ነገር በዚህ ከተስማማን ተውሂድ የሚለው ነገር በሐዲስ ላይ አለ ወይስ የለም? ነብያችን ሰለላሁ ዐለይሂ ወሰለም ተጠቅመውታል ወይስ አልተጠቀሙትም ለሚለው የሚገርም መረጃ አለን። ምንድነው መረጃችን? ጃሚዕ አት-ትርሚዚ 2597ኛው ሐዲስ ላይ እንዲህ ይላል يعذب ناس من أهل التوحيد في النار أهل التوحيد ማለት አላህን በብቸኝነት የሚገዙ ሰዎችም የሚቀጡ አሉ حتى يكونوا فيها حماما እያለ ይቀጥላል። ያው ጥፋት ያለባቸው ሰዎች አህለ ተውሂድ ሆነው ግን ጥፋት ያለባቸው ሰዎች አሉ። እነሱ የቅጣታቸውን ጨርሰው እንደሚወጡ ሁላ ነብያችን ሰለላሁ ዐለይሂ ወሰለም ይናገራሉ። ከዛ ውጪ ሌሎችም እንዳሉ ይነግሩናል። ተግባባን? ለምሳሌ ربما يود الذين كفروا لو كانوا مسلمين قالوا إذا أخرج أهل التوحيد من النار أهل التوحيد የተውሂድ ባለቤቶች አላህን በብቸኝነት የሚገዙ ሰዎች በአጠቃላይ ከጀሃነም ከወጡ በኋላ ወኡድኺሉል ጀነ ጀነትም ከገቡ በኋላ የወዱ الذين كفروا لو كانوا مسلمين እነዛ የካዱት ሰዎች እነዛ በአላህ አንድነት ያላመኑ ሰዎች ምን አለ ሙስሊም ሆኜ በነበረ ቢያንስ እንኳን ጀሃነም ውስጥ ቀርቼ አልቀርም ነበረ ብለው የሚጸጸቱበት ዕለት ነው ማለት ነው። ስለዚህ ተውሂድ የሚለው ቃል በስነ ስርዓት በቁርአን በሐዲስ ላይ ቁጭ ብሎ እናገኘዋለን ማለት ነው። ተግባባን? ስለዚህ አላህ Subhanahu Wa Ta'ala በተውሂድ ማለትም አንድ ነው ነጠላ ነው ብሎ መናገር በራሱ ይህንን ይመስላል ማለት ነው። እስቲ አንዳንድ ምሳሌዎችን ለማየት እንሞክር። ለምሳሌ ተውሂድ አሩቡብያ ሲባል ምን ማለት ነው? አጠር ያለች ነገር ነው የምናየው፣ ረጅም አይደለም። ተውሂድ አሩቡብያ ማለት አላህ ለምሳሌ በሱረቱል አንከቡት ምዕራፍ 29 ቁጥር 61 ላይ እንዲህ ይላል ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ ወሰኸረ ሸምሰ ወልቀመረ ለየቁሉነ አላህ ፈአና ዩፈኩን። ምን ይላል አላህ? ወለኢን ሰአልተሁም በጠየካቸው ጊዜ መን ኸለቀ ሰማዋት ወልአርድ ሰማያትና ምድርን ማን ነው የፈጠረ ብለህ በጠየካቸው ጊዜ ያ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲሁም ወሰኸረ ሸምሰ ወልቀመር እንዲሁም ደግሞ ፀሐይና ጨረቃን ማን ነው ያገራው ብለህ ብትጠይቃቸው ለየቁሉነ አላህ ነው ብለው ይመልሱልሃል አለ። ስለዚህ አላህ ነው ብለው ያምኑ ነበር። ራሱ ተመልከቱ፣ የመካ ቁረይሾች በራሳቸው አላህ ነው የፈጠረው ሰማያትና ምድርን እንዲሁም ደግሞ ኮከብን ጨረቃና ፀሐይንም አላህ ነው ያገራቸው ብለው ያምኑ ነበር። ስለዚህ ተውሂድ ሩቡብያ ላይ ችግር አልነበረባቸው። መቼ ችግር እንደሚኖርባቸው እናያለን ማለት ነው። ከዛ በኋላ ፈአና ዩፈኩን ታዲያ ወዴት ነው የሚዞሩት? አምልኮ ላይ ሲመጡ ታዲያ ለምንድን ነው ከአላህ ውጪ የሚያመልኩት?
ሁሉን ለፈጠረው አንድ አምላክ ነው እንጂ መስገድም ማምለክም ያለባቸው። ታዲያ ለምንድን ነው የሚዞሩት? አላህ መሆኑን ካመኑ ፀሐይና ጨረቃን መፍጠሩን እንዲሁም ደግሞ ሰማያትና ምድርን በውስጡ ያለውን ሁሉ የፈጠረው አንድ አላህ ነው ብለው ካመኑ አይቀር ታዲያ ለምንድን ነው እሱን ብቻ የማያመልኩት? ለምንድን ነው ከሱ ጋር 300 ምናምን ጣዖቶችን ሰብስበው ወደ አላህ ያቀርቡናል ብሎ አላህ ይወቅሳቸዋል ማለት ነው። ቀጠለ ከዛ ምን ይላል አላህ? አላሁ የብሱጡ ሪዝቀ ሊመን የሻኡ ሚን ዒባዲሂ ወየቅዲሩ ለህ ኢነላሀ ቢኩሊ ሸይኢን ዐሊም። እንዲህ ይላል ተመልከቱ። አላሁ የብሱጡ ሪዝቀ ሊመን የሻ አላህ ሲሳዩን ለፈለገው ያሰፋል አለ። ሚን ዒባዲሂ ከሱ ከባሪያዎቹ ለሚፈልገው ሲሳዩን ያሰፋል። ስለዚህ ረዛቅም ጌታ አላህ ነው ማለት ነው። ተመልከቱ። ወየቅዲሩ ለሁ ለሱም ይወስንለታል። እንደው ማን ነው ከፈለገም ያጠብበታል ማለት ነው። ያሰፋልም ያጠባልም ለሚሻው። ተግባባን። ከዛ በኋላ ምን አለ? ኢነላሀ ቢኩሊ ሸይኢን ዐሊም አላህ በነገራቶች ሁሉ ላይ ቻይ ነው በማለት ይናገራል። ስለዚህ ሪዝቅን የሚሰጥ ሲሳይን የሚሰጥ ማን ነው? አላህ ነው ማለት ነው። የትኛው ነው? ስለዚህ ጌትነቱ ሰጪነቱም ነው ማለት ነው። ተመልከቱ። ጌትነቱ ፈጣሪነቱም ነው ማለት ነው። ብቸኛ ነው። በጌትነቱ ብቸኛ ነው። ሩቡብያ የሚባለው እይታ አላህ በአስገኝነቱ፣ በአስተናባሪነቱ፣ በመጋቢነቱ ይህንን ሁሉ በማድረጉ ምንድነው ብቸኛ ጌታ ነው ብሎ መቀበል ተውሂድ አሩቡብያ ይባላል ማለት ነው። ይቀጥላል፣ አላቋረጠም። ከዛ ምን ይላል? የመካ ቁረይሾችንም አስመልክቶ አሁንም ይነግረናል አላህ ወለኢን ሰአልተሁም መን ነዘለ ሚነ ሰማኢ ማአን فأحيا به الأرض من بعد موتها ليقولن الله قل الحمد لله بل أكثرهم لا يعقلون ተመልከቱ ወለኢን ሰአልተሁም አለ አሁንም የመካ ቁረይሾችን በጠየካቸው ሰዓት ይላል መን ነዘለ ሚነ ሰማኢ ማአን ከሰማይ እሺ ለእናንተ ውሃን የሚያወርድላችሁ ማን ነው ብሎ ይጠይቃቸዋል። በጠየካቸው ሰዓት ያ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለው ይመልሱልሃል። እንዲሁም ደግሞ ፈአህያ ቢሂ አልአርደ ሚን ባዕድ መውቲሃ ምድርንም ሙት ከሆነች በኋላ ህያው የሚያደርጋትስ ማን ነው ብለህ በጠየካቸው ሰዓት ምን ይላሉ? ለየቁሉነ አላህ አላህ ነው እኮ ብለው ነው የሚመልሱት። አላህ ነው እኮ ብለው ነው የሚመልሱት አለ። ተመልከቱ። ታዲያ ቁሊል ሐምዱሊላህ ለዓለማቱ ጌታ ለአላህ ምስጋና የተገባው ነው። በል አክሰሩሁም ላ ያዕቂሉን እንደውም አብዛኛዎቹ ይህንን አያውቁም። ምስጋና የሚያቀርቡት ለማን ነው? ላልፈጠሩ ሰዎች፣ ላልፈጠሩ ግዑዛን፣ ላልፈጠሩና ለሞቱ ሙታን ማን ነው ምስጋና የሚያቀርበው? ይኸው ዘመናችንም ላይ ያሉ ሰዎች እንደዚህ ያቀርባሉ። ከዛ ውጭም ደግሞ የመካ ቁረይሾችም ስራቸው ይሄን ነበር ማለት ነው። አያችሁ ተውሂድ አሩቡብያ ላይ ስንመጣ የመካ ቁረይሾች እንኳን ብዙ ችግር አልነበረባቸውም፣ ግን አምልኮ ላይ ሲመጡ ነበር ትልቁ ችግራቸው ማለት ነው። አምልኮ ላይ ሲመጡ በጣም ችግር ነበረባቸው። እስቲ እንመለከተዋለን። ተውሂድ ኡሉሂያ ላይ ስንመጣ እንግዲህ ሩቡብያ ላይ ግልጽ በሆነ ሁኔታ አይተናል። ኢንሻአላህ በኋላ ደግሞ እንጨምራለን። ተውሂድ ኡሉሂያ ማለት አላህ በመገዛቱ አላህ እሱ በመመለኩ በተመላኪነቱ ብቸኛ አንድ ነው ብሎ ማመን ነው ማለት ነው። ከሱ ውጪ ሌላ የሚመለክ የለም። ላኢላሃ ኢላላህ ወህደሁ ላ ሸሪከ ለህ። ተመልከቱ። ላኢላሃ ኢላላህ ከአላህ ውጪ በእውነት የሚገዙት አምላክ የለም ብሎ ማመን ነው። ወህደሁ አንድ ነው ማለት ነው። ላ ሸሪከ ለህ ለሱ አጋር ቢጤ አንዳድ የለውም ብሎ መቀበል ነው ማለት ነው። ተግባባን። ስለዚህ እስቲ እንየው ደግሞ እንግዲህ አሁን የመካ ቁረይሾች ምን አልነበረባቸውም ብለናል። ይህ የሩቡብያ ችግር ብዙም አልነበረባቸውም ስታዩት ማለት ነው። የፈጠረው ማን ነው ብለው ስታመን ስጠየቁ ራሱ አላህ ነው። ግን ለምንድን ነው ይላሉ፣ በኋላ እንመጣበታለን። አላህ በሱረቱል አንዓም 6 ቁጥር 162 ላይ እንዲህ ይላል ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ቁል በላቸው ያ ሙሐመድ
ሰለላሁ ዐለይሂ ወሰለም ኢነ ሰላቲ ሰላቴም በል ተመልከቱ፣ ሰላት ዒባዳ ነው። ተመልከቱ ሰላት ምን ዒባዳ ነው፣ አምልኮ ነው። ቁል ኢነ ሰላቲ ሰላቴም በል ወኑሱኪ እርዴም ወመሕያየ ህይወቴም መኖሬ ራሱ ማለት ነው። ተመልከቱ እርድ ስናቀርብ ለማን ብቻ ነው? ለአላህ ብቻ ነው። ለእንትና የሚባል እርድ የለም። ከአላህ ውጪ ላለ ነገር ማረድ ሽርክ ውስጥ ነው የሚገባው ማለት ነው። ተግባባን? ቁል ኢነ ሰላቲ ሰላቴ ወኑሱኪ እርዴም ወመሕያየ መኖሬ በራሱ ማለት ነው። መኖሬ ህይወቴ ራሱ ለማን ነው? ለአላህ ነው። ወመማቲ ሞቴም ለማን ነው? ሊላሂ ረቢል ዓለሚን ለዓለማቱ ጌታ ለማ ለአላህ ብቻና ብቻ ነው። በቃ ጨረሰ። እዚህ ጋር ለአላህ ለማ ለአላህ ብቻ እና ብቻ ነው። ከሱ ውጪ ላለ አምልኮም አይገባም፣ እርድም አይገባም፣ ሰላት አይገባም። ህይወትም ራሱ ስትኖር ለማን ነው? ለአላህ ነው። ሞትህ ራሱ ለአላህ ነው መሆን ያለበት። ተግባባን? ስለዚህ በአጠቃላይ አላህ ሱብሓነሁ ወተዓላ ሰላት ሲባል ስለ ሰዎች ማጎብደድ፣ ለሰው መስገድ። እኛ ለምንድን ነው ክርስቲያኖችን የምንቃወመው? ኢየሱስ ሰው ስለሆነ ሰው ለሰው አይሰገድም ስለምንል ነው። በቃ ሰው ስለሆነ ለሰው የአምልኮ ስግደትም ይሁን በአሁኑ ሸሪዓ ደግሞ ምንድነው የክብር ስግደትም ቢሆን አይቻልም። በእስልምና ያኔ የክብር ስግደት ይቻል ነበር። አሁን ላይ በእኛ ሸሪዓ ክልክል ነው። ስለዚህ ኑሱክ ማለት ደግሞ እንደምታውቁት የእርድ ጉዳዮችን አስመልክቶ የሚደረግበት ጉዳይ ነው ማለት ነው። ስለዚህ አሁን ከአላህ ውጪ ለእንትና ለሼኽ ለእንትና ምን ተብሎ የሚታረደው ነገር ሁሉ ከአላህ ውጪ ላለ ማረድ هذا ሽርኩ ቢላህ በአላህ ላይ በግልጽ የማጋራት ስራ ነው ማለት ነው። እንቀጥል። እሺ ሌላ አላህ በሱረቱ ናህል ምዕራፍ 16 ቁጥር 36 ላይ እንዲላል ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን አን ይዕቡዱ ላህ ወጅተኒቡ ጣጉት። ተመልከቱ ነቢያት የተላኩበት ትልቁ ዋነኛው አስኳሉ የእስልምና መሰረት በራሱ የነበረ ተመልከቱ። ምን አለ አላህ? ወለቀድ በዐስና ፊ ኩሊ ኡመቲን ረሱላ፣ በእርግጥም በሁሉም ኡማ በሁሉም ህዝብ ላይ ምን ልክ ያለው አለ? ነቢያትን ልክ ነበር አለ አላህ። የተላኩበትን ዓላማ ደግሞ እንዲህ ይነግረናል። ምን አለ? አን ይዕቡዱላህ ወጅተኒቡ ጣጉት፣ አላህን በብቸኝነት ተገዙ። በብቸኝነት ከሱ ጋር ሌላ አንዳድ ሌላ የሚመለኩ አካላቶችን የዒባዳ ጉዳይ የሚመለከተው ለአላህ ብቻ ነውና ከሱ ጋር ሌላ ቀላቅላችሁ አምልኩ አላለም። ያለ ምንድነው? በብቸኝነት እኔን አለ እኔን እንዲገዙኝ አድርጉ ነው የተባለው። አላህን ሱብሓነሁ ወተዓላ እኔን ነው እያለ የተናገረው አላህ። ተግባባ። ስለዚህ አላህ ምን አለ? አን ይዕቡዱላህ አላህን በብቸኝነት ተገዙ። ከዛስ ወጅተኒቡ ጣጉት፣ ጣዖታትን ደግሞ ምን አድርጉ? ራቋቸው። ጣዖታት ምን ራቁ። በቃ ጣዖት የሚራቅ ነገር ነው። ሰውም ይሁን ድንጋይም ይሁን የሞተ ሰውም ይሁን በህይወት ያለ ሰውም ይሁን በህይወት የሌለ ማለትም ያው የሞተ ማለት ነው። የትኛውም አይነት ሼኽ ነኝ ይባል፣ የትኛውም አይነት ነብይ ነኝ ይባል፣ በሌለበት ሁኔታ እሱን መጣራት በራሱ ሽርክ ነው የሚሆነው። ተግባባን? በሌለበት እኔ ኢብራሂም እዚህ ነኝ፣ እዛ ያለውን ኡስታዝ ወሂደን ሄጄ ኡስታዝ እባክህ አላህ ዘንድ አቀርበኝ አላህ ዘንድ አይቻልም። በእስልምና እንዲህ አይነት አካሄድ የለም። ተግባባን? ስለዚህ አሁን በዚህ አይነት ሁኔታ ፊት ለፊት ያለው ሰው ሄደ ምን ማለት ትችላለህ? ቢያንስ ዱዓ አድርግልኝ ብለህ መጠየቅ ትችላለህ። እሱም ለአንተ ዱዓ ሊያደርግልህ ይችላል። ባላየው ባልሰማው ሁኔታ መጣራት ከአላህ ውጪ እንዲህ አይነት ነገር የሚገባው ማንም የለምና አይቻልም ማለት ነው። ስለዚህ ከዛ ውጪ ያለውን ነገር ስናመልክ ምን ይሆናል? ስንጣራ ጣጉት ይሆንብናል ማለት ነው። ለዛ ነው አላህ ነቢያቶችን ሲልክ ወጅተኒቡ ጣጉት ጣዖታትን ራቁ እያለ ሲልካቸው የነበረው በዚህ ምክንያት ነበር ማለት ነው። ሌላ እስቲ እንይ ደግሞ አላህ በሱረቱል ኢስራ ምዕራፍ 17 ቁጥር 23 ላይ እንዲህ ይላል ወቀዳ ረቡከ አላ ተዕቡዱ ኢላ ኢያሁ ወቢልዋሊደይኒ ኢሕሳና። ሱብሓነላህ። ተመልከቱ። ወቀዳ ረቡከ ጌታህም ወሰነ፣ ጌታህም አዘዘ። ምን ብሎ? አላ ተዕቡዱ ከሱ ውጪ እንዳታመልኩ። ከማን ውጪ? ከአላህ ከኔ ውጪ አለ።
ኢላ ያ እሱም ብቻ አምልኩ። የሚመለከው እሱ ብቻ ነው ያጀማ። አምልኮ ማለት ደግሞ ቀደም እንዳለው በጣም ብዙ ነገሮች ውስጥ ነው የሚካተተው። አላህ ብቻና ብቻ ነው የሚመለከው። ከሱ ውጭ ያለ ነገር መቼም አምልኮ አይገባውም ማለት ነው። አያችሁ። ስለዚህ ማምለክ በራሱ ማለት አላህን ተውሂድ አልኡሉሂያ ሲባል ሩቡብያውን አሟልተ ኡሉሂያ ላይ ችግር ካለበት አሁንም እስልምና ጥርጣሬ ውስጥ ነው ያለው። ሩቡብያ ማለት አላህ በጌትነቱ በአስተናባሪነቱ በረዛቅነቱ በእነዚህ ሁሉ አሟልተ አላህ ነው ብለህ ካመንክ በኋላ ከዛ ግን የምታመሰግነው ሌላ አካል የምትሰግደው ለሌላ አካል ተጓባል። እርድ የምትፈጽመው ለሌላ አካል ሰላት የምትሰግደው ለሌላ አካል ከሆነ ለዩልኝ ለይስሙልኝ ከሆነ በራሱ ችግር አለበት አምልኮ ማለት ነው። ኦኬ እንቀጥል። አሁንም አላህ በሱረቱ ኒሳ ምዕራፍ 4 ቁጥር 36 ላይ እንዲህ ይላል واعبدوا الله ولا تشركوا به شيئا وبالوالدين إحسانا وبذي القربى واليتامى والمساكين يا لك التلا من على الله واعبدوا الله اللهن أملكوا من اللهن أملكوا ولا كذاس ولا تشركوا به شيئا بس لي عندنم أتهجروا شيئا كون يلا والله አንድንም እንዳታጋሩ በሱ አለቀ በቃ እንዳታጋሩ። ማጋራት የሚባል ነገር በእስልምና የለም። የሚመለከው ማን ነው? አንድ አላህ ብቻ ማለት ነው። አልহামዱሊላህ ወላሂ ምንኛ ያማረ አስተምሮ ነው። ምንኛ ያማረ ለልብ ረፍት የሆነ አስተምሮ ነው ወላሂ። ከዛ ቀጠለ ታዲያ ማንን ነው የምናመልከው ከተባለ ቀደም እንዳለው አላህ በሱረቱል ኢኽላስ ምዕራፍ 112 ቁጥር 1 ላይ እንዲላል ቁል ሁወላሁ አሐድ الله الصمد لم يلد ولم يولد ولم يكن له كفوا أحد سبحان الله قل بلاتشو يا محمد صلى الله عليه وسلم بل أنت تناقرين بل لما يقوتهم سوّج تناقر هو السو الله كو أحد عندنا عندنا بك عند بتشانا بتشا الله الصمد አላህ የሁሉ መጠጊያ ነው። በቃ አላህ የማን የሁሉ መጠጊያ ነው። ለም የሊድ ከዚህ በፊት አልወለደም፣ ወለም ይውለድ አልተወለደምም። ያኔም አያችሁ ቢወልድና ቢወላለድ ኖሮ ሌላ አጋሪ ይኖር ነበር ማለት ነው። ወለም የኩን ለሁ ለሱም የለውም ማለት ኩፉወን አሐድ አያችሁ እሱ አምሳያና ቢጤ የለውም ንጹህ ነው ከዚህ አላህ አልহামዱሊላህ ረቢል ዓለሚን። ስለዚህ አትጠራጠርም ስታመልከው በራሱ የምትጠራጠረው ነገር በቃ አላህ አንድ ነው። በቃ እጅ ሰጠህ በቃ ለሱ በቃ ሎጂካሊ አእምሮህም ረፍት ያገኛል ታመልከዋለህ ማለት ነው። ከዛ በተረፈ እንትና ይጎዳኛል እንትና እንዲህ ያለ ያደርገኝ ይችላል እንትና ይሄ ራሱ አእምሮ ረፍት ከአላህ ጋር ያለን ነገር ራሱ ሁኔታውን ራሱ ያበላሽባል። ተግባባል። ስለዚህ ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም ሰሂህ ሙስሊም 16 ላይ እንዲህ በማለት ይናገራሉ ቡንየል ኢስላሙ ዐላ ኸምስ እስልምና በአምስት መሰረቶች ላይ የተገነባ ነው አሉ። ዐላ አንደኛው ዐላ አን ይወሂድ አላሁ አላህን ብቸኛ ሊያደርግ ነው አለ። ስንት ብቸኛ ሊያደርግ ነው በተመላኪነቱ በቃ በተመላኪነቱ በሩቡብያው በጌትነቱ እንዲሁም ደግሞ በአስማ ወሲፋት በስሞቹና በባህሪያቶቹ ብቸኛ ሊያደርገው ነው አላህ ዐላ አን ይወሂድ አላሁ አላህን አንድ እንዲያደርገው ማለት ወኢቃሚ ሰላት ሰላትንም ሊሰግድ ወኢታኢ ዘካ ዘካንም ሊሰጥ ወሲያሙ ረመዳን እንዲሁም ደግሞ ረመዳንን ሊጾም ከዛ በኋላ ሐጅንም ሊያደርግ በማለት ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ስለዚህ የእስልምና መሰረት ላይ ነው መንኮታኮት የሚመጣው ማለት ነው በአላህ ላይ የምናሻርክ ከሆነ። ኦኬ ታዲያ ነቢያቶችን እንኳን አስመልክቶ በአላህ ላይ ቢያሻርኩ ሰዎችም መልካም የሰሩ ሰዎችም የትኛውም ሰው የሚሆን መልካም ሰርቶ በአላህ ላይ ቢያሻርክ ኖሮ ምን እንደሚገጥመው ተመልከቱ። በሱረቱል አንዓም ምዕራፍ 6 ቁጥር 88 ላይ እንዲህ ይላል ذلك هدى الله يهدي به من يشاء من عباده
ወለው አሽረኩ ለሐቢጠ ዐንሁም ማ ካኑ የዕመሉን። ሱብሓነላህ ተመልከቱ። ዛሊከ ሁደላሂ የህዲ ቢሂ መን የሻእ። ይህ የአላህ ቀናቻው መንገድ ነው። እሱ ሚን ዒባዲ ከባሪያዎቹ ወለው አሽረኩ እነዚህ መልካም የሰሩ ነቢያትም ይሁኑ ያኔ ሰዎችም የትኛውም አይነት ሰው ይሁን ወለው አሽረኩ ሽርክም ቢሰሩ ኖሮ እኮ ማለት ነው ለሐቢጠ ዐንሁም ማ ካኑ ያዕመሉን ላኢላሃ ኢለላህ ስራቸው ማለት ነው ብትንትኑ ይወጣ ነበር ማለት ነው። ብትን ብሎ ነበር ከላያቸው ላይ የሚጠፋው። ያ ሁሉ የሰራኸው በትሪሊየን የሚቆጠር ስራ መልካም ስራ ያ ሁሉ ቁጥር የሌለው ስፍር የሌለው ኸይር ስራ ሁሉ በስንት ይባዛል? በዜሮ ይባዛል ማለት ነው። በዜሮ ይባዛልና ምን ይሆናል? ለሐቢጠ ዐንሁም ማ ካኑ ያዕመሉን። ዜሮ ባዶ እጅን ትገባለህ፣ ነጭ ሆነ ማለት ነው። አላህ ይጠብቀን ከእንደዚህ አይነት ኪሳራ። ይሄ ሁሉ መዘዙ ምንድነው? ሽርክ፣ በአላህ ላይ ማጋራት። ባንጠራት ሰው ምን ይጎልብሃል? ባጠራ ማን የፈጠረ? አንድ አላህ አይደል እንደ ፈጠረ? ለምን ትጠራዋለህ? የለም አጠገብ ምን ያስተራሃል? አላህ አይቀርብህም። ወነሕኑ አቅረቡ ኢለይሂ ሚን ሐብሊል ወሪድ። ተመልከቱ እስኪ አላህ እኛ እኮ ከጅማቱ ከደም ስሩ በላይ ለሱ እኮ የቀረብነን ይላል አላህ። ይሄን የመሰለ ጌታ ትተህ የተፈጠረ ፍጡርን ጥያቄ ትጠይቃለህ? የተፈጠረ ፍጡርን አድነኝ ብለህ ትጠይቃለህ? የተፈጠረ ፍጡርን ለሱ ካላረድኩ ትላለህ? ይሄ እኮ ዙልም እኮ ነው፣ ወላሂ ዙልም ነው። የዒሳ ጉዳይ አስመልክቶ በኋላ ነግራችኋለሁ። ዙልም እንደሆነ አላህ ሱብሓነሁ ወተዓላ የተናገረበትን ቦታ እንመጣለን። አላህ በሱረቱ ኒሳ ምዕራፍ 4 ቁጥር 48 ላይ እንዲህ ይላል። ተመልከቱ ምን እንደሚል ኢነላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ ወመን ዩሽሪክ ቢላሂ ፈቀድ ኢፍተራ ኢስመን ዐዚማ። ሱብሓነላህ። ኧረ አላህ ይጠብቀን። ኢነላህ አላህ እኮ አለ ላ የግፊሩ አይምርም አለ ምን አን ዩሽረከ ቢሂ በሱ ላይ ማጋራትን። ሰውየው ተውባ ሳያረግ ከሞተ ወላሂ አይምረውም። ያ ሰውዬ አይማረው፣ ምህረት የለውም፣ በጭራሽ ምህረት የለውም። ይሄ ሰውዬ ኢነላህ ላ የግፊሩ አን ዩሽረከ ቢሂ አላህ በሱ ላይ ማጋራትን አይምርም፣ በዛው ከሞተ ሰውየው ተውባ ሳያረግ ማለት ነው። ወላኪን ተውባ የሚያረግ ከሆነ አላህ ምን ብሎ ተናግሯል? ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላህ የግፊሩ ዙኑበ ጀሚዓ ኢነሁ ሁወል ገፉሩ ረሒም። ሱብሓነላህ። እንግዲህ ምህረት ከፈለገ ሰውየው ዱንያ ላይ የትኛውንም አይነት ስራ ቢሰራ፣ ሽርክ ብቻ አይደለም፣ የትኛውንም አይነት ስራ ቢሰራ ወደ አላህ መመለስ ቢፈልግ ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ነገራቸው። ያ ሙሐመድ ሰለላሁ ዐለይሂ ወሰለም ቁል በላቸው፣ ያ ዒባዲየ አለዚነ አስረፉ እናንተ ባሪያዎቼ ሆይ፣ በነፍሶቻችሁ ላይ ድንበርን ያለፋችሁ ባሪያዎቼ ሆይ ላ ተቅነጡ ሚን ረሕመቲላህ ከአላህ እዝነት ምን አትቁረጡ፣ ተስፋን አትቁረጡ። ለምን? ኢነላህ የግፊሩ ዙኑበ ጀሚዓን ሁሉንም ኃጢአት ስለሚምር አላህ ማለት ነው። ከሞት በፊት ተውባ ካረክ ተግባባን። ምክንያቱም ኢነሁ ሁወል ገፉሩ ረሂም እሱ ራሱ ማሪውና አዛኙ ስለሆነ ራሱ ነው በቃ የሚምረን እሱ ነው። ወንጀላችንን የሚምረልን ከሱ ውጪ ማንም የለም። ስለዚህ አላህ ለዛ ነው ወየግፊሩ ማ ዱነ ዛሊክ ሊመን የሻ። ግን ከሞተ በኋላ ሰውየው ከፈለገ አላህ ሌላ ወንጀል ከሆነ ከሽርክ ውጪ ይሁን እንጂ ወየግፊሩ ማ ዱነ ዛሊከ ሊመን የሻ ከዛ ውጪ ላለው ሊምር ይችላል። ግን ወመን ዩሽሪክ ቢላህ በአላህ ላይ የሚያጋራ ሰው ካለ ፈቀድ ኢፍተራ በእርግጥም ቀጥፏል በአላህ ላይ ኢስመን ዐዚማ ከባድ የሆነን ቅጥፈት ከባድ የሆነን ወንጀል በአላህ ላይ ሰርቷል ማለት ነው። በቃ ከባድ የሆነ ስራ ነው። በቃ ከዚህ በላይ ከሽርክ በላይ ምንም ከባድ ነገር የለም በአላህ ላይ። ምክንያቱም የፈጠረን እሱ ሆኖ ሳለ የሚያስተናብርልን ሁሉ ነገር እሱ ሆኖ ሳለ የሚንከባከበን ከእናታችን ሆድ ጀምሮ እሱ ሆኖ ሳለ ታዲያ ምስጋና ለማን ነው የሚገባው?
አፍንጫ ሰጠን አንድም ቀን ላሸተታችሁበት ዋጋ ብሎ አልጠየቀንም። አይን ሰጠን ላያንበት አንድ ቀን ዋጋ ብሎ አልጠየቀንም። የምንበላበት ከንፈሮች፣ ምላስ፣ ጥርስ ሰጠን አንድም ቀን ብሎ ለበላህበት፣ ለጠጣህበት፣ ቴስት ላረክበት፣ ፈገግ ላልክበትና ላማረብህ አልጠየቀም። መልክ ሰጠህ ተግባባ አልጠየቀም። ለዚህ ሁሉ ኒዕማ ፀጉር ሰጠህ፣ ቅንድቦች ሰጠህ፣ ጆሮ መስሚያ ሰጠህ። እንደዚህ ያማረ ተክለ ሰውነት ይሰጣል። እጅ ሰጠህ እንድትጽፍበት እንድትሰራበት፣ በዚህ ነገር ስራ ብሎ ተጠቀም ብሎ ሰጠህ። ተግባባ። እግር ሰጠህ ሂድበት ተጓዝና በኔ ምድር ላይ የፈለግከውን ነገር እኔም ብቻ ታምጽ ብሎ ሰጠህ። ይሄንን ሁሉ እያደረገልን አላህ ወላሂ አንድም ቀን ክፈሉ ብሎ አልጠየቀንም። አንድም ቀን ክፈሉ ብሎን አልጠየቀንም። የሰው ልጅ ቢሆን ግን ይኸው ለምንጠጣው ውሃ ራሱ እየከፈለ ነው ሰዎችን ሄደን የምንጠጣው የምናመጣው። ውሃ ላመጣልን እንኳን ያስከፍላል ሰው። ውሃ ራሱ ለማውጣት ከምድር ምድሩን ለማውጣት አላህ ውሃውን ቢያስከፍለን እንዴት እንሆን ነበር? እንደ ወንጀላችን ቢሆንማ በጣም ከባድ ነበር እኮ ያ ጀማ። ላይሰጠን ሁሉ አይችል ነበር። ግን አላህ በጣም እጅግ ሩህሩህ እጅግ በጣም አዛኝ ሐሊም የሆነ ታጋሽ የሆነ ጌታ ነው አላህ ሱብሓነሁ ወተዓላ። ይህ ሁሉ እያደረገልን እኛ ግን በሱ የምናሻርክ ከሆነ በጣም ከባድ ነው የሚሆነው። ስለዚህ አላህ ሱብሓነሁ ወተዓላ አላህን በብቸኝነት ተገዝቶ በሱ ላይ ምንንም ሳያጋራ የሞተን ሰው በሰሂህ ሙስሊም 26 ኤ ላይ እንዲህ ብለው ይናገራሉ ነብያችን ሰለላሁ ዐለይሂ ወሰለም። ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ነብያችን እንዲህ አሉ ብሎ ተናገረ። ዑስማን ማለት ነው። መማት የሞተ ሰው ወሁወ ያዕለሙ እሱ የሚያውቅ ሆኖ ሳለ አነሁ ላኢላሃ ኢለላህ በእርግጥ አላህ ከሱ ውጪ የሚገዙት አምላክ የለም ብሎ በትክክልም በስራው ላይ ሰርቶ የሞተ ሰው ካለ ደኸለል ጀና ጀነትን ገባ አሉ ነብያችን ሰለላሁ ዐለይሂ ወሰለም። ይገባል አይደለም? ገባ። አላህ ከነሱ ያርገን። አላህ ከነሱ ያርገን። ወላሂ በጣም የሚገርም እድል ነው ማለት ነው ይሄ። ስለዚህ አላህ ሱብሓነሁ ወተዓላ ከዚህ አንፃር ነው እንግዲህ በብቸኝነት ተመላኪነት ጉዳይ ስናወራ ይሄን ለምሳሌ አሁን አህለል ኪታቦችን ለምንድን ነው የሚወቅሳቸው ሲኔው ለምሳሌ በሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ እንዲህ ይላል ያ አህለል ኪታብ ላ ተግሉ ፊ ዲኒኩም ወላ ተቁሉ ዐለላሂ ኢለል ሐቅ ኢነማ አልመሲሁ ዒሳ ብኑ መርየም ረሱሉላህ ወከሊመቱሁ አልቃሃ ኢላ መርየም ወሩሑን ሚንሁ فآمنوا بالله ورسله ولا تقولوا ثلاثة انتهوا خيرا لكم إنما الله إله واحد سبحانه أن يكون له ولد له ما في السماوات وما في الأرض وكفى بالله وكيلا سبحان الله ገርማል የአላህ ቁርአን ወላሂ ምን ይላል መሰላችሁ ያ አህለል ኪታብ እናንተ የመጻፍቱ ሰዎች ሆይ አለ እናንተ የመጻፍቱ ሰዎች ክርስቲያኖችን ላ ተግሉ ፊ ዲኒኩም ክርስቲያኖችንም እንዲሁም አይሁዳውያንንም ላ ተግሉ ፊ ዲኒኩም በሃይማኖታችሁ ላይ ድንበርን አትለፉ ከዛስ ወላ ተቁሉ ዐለላሂ ኢለል ሐቅ በአላህ ላይ እውነትን እንጂ አትናገሩ አለ ምንን እንጂ እውነትን እንጂ አትናገሩ ከዛስ ኢነመል መሲሁ ዒሳ ብኑ መርየም የመርየም ልጅ ዒሳ እኮ አለ ረሱሉላህ የአላህ መልእክተኛ ነው ወከሊመቱሁ አልቃሃ ኢላ መርየም እሱ ደግሞ በይሁን ቃሉ ያስገኘው ሰው ነው ፍጡር ነው ወደ መርየም የጣላት የይሁን ቃሉ ነው ሁን ሲባል የሆነ ነው ወሩሑን ሚንሁ እንዲሁም ከፈጠራቸው ሩሆች መካከል አንደኛው ሩህ ነው ፈአሚኑ ቢላሂ ወሩሱሊህ በአላህና በመልእክተኞቹ ሁሉ እመኑ በኢየሱስ ብቻ መልእክተኝነት ሳይሆን ከዛስ ወላ ተቁሉ ሰላሳ ሶስት ነው አትበሉ አምላክ እንዴ ሶስት ነው አትበሉ እንዴት ሶስት ይሆናል
እንተሁ ተከልከሉ ኸይረን ለኩም እናንተ የተሻለው መከልከሉ ነውና አለ። ኢነማ አላሁ ኢላሁ ዋሂድ አምላካችሁ አላህ አንድ አምላክ ብቻ ነው። አንድ ብቻ ነው። ሶስት የሚባል ነገር የለም። ሁለት የሚባል ነገር የለም። ስንት ነው? ዋሂድ አንድ አምላክ ብቻ ነው። ከዛ ቀጠለና አላህ ምን ይላል? ሱብሓነሁ አን የኩነ ለሁ ወለድ ለሱ ልጅ ሊኖረው የተገባ እኮ አይደለም። የተገባው አይደለም እኮ ባሪው አይደለም። እንዴት ነው የምታስቡት እያለ ለሁ ማ ፊ ሰማዋቲ ወማ ፊል አርድ ለሱ እኮ የሰማያትና የምድር ሁሉ በምድርና በሰማይ ያለው ነገር ሁሉ የሱ ነው። እንዴት ነው የሱ የሆነ ነገር ራሱ አምላክ ነው እያላችሁ የምትናገሩት? ሲጀመር እሱ የሱ ነው እንጂ እሱ አይደለም እያለ ነው። ስለዚህ አላህ ሱብሓነሁ ወተዓላ ምን አለ? ወከፋ ቢላሂ ወኪላ መመካተም በማን ቀረ? በአላህ በቃ። መመኪያችን ማን ነው? አላህ ብቻ ነው። ከአላህ ውጭ ያለ ማንም በማንም ልንመካ አይገባንም። ወላሂ አንመካም። እኛ ሁሉም ፍጡራኖች ናቸው። ሁሉም ወደ አላህ ፈላጊ ናቸው። እኛ ግን ሁላችንም ወደ አላህ ፈላጊ ነን እንጂ ወደ ፍጡራን ፈላጊ አይደለንም። ኢየሱስም ይሁን ነቢያችን ሰለላሁ ዐለይሂ ወሰለም ይሁኑ ነቢዩላህ ኢብራሂምም ይሁን ነቢያቶች ሁሉ ይሁኑ እነ ኸድርም ይሁን ማንንም ቢሆን አንጠይቅም። የምንጠይቀው ማንን ነው? ከሁሉ በላይ የሚወደንን ከሁሉ በላይ የሚያዝንልንን አንዱን አምላክ አላህን ብቻ ነው የምንጠይቀው። ኦኬ። ስለዚህ አላህ ሱብሓነሁ ወተዓላ በሌላ ቦታ ላይ እንዲህ ይላል በሱረቱል ማኢዳ ምዕራፍ 5 ቁጥር 73 ላይ እንዲህ ይላል ለቀድ ከፈረ አለዚነ ቃሉ ኢነላሀ ሳሊሱ ሰላሳ ወማ ሚን ኢላሂን ኢላ ኢላሁን ዋሂድ وما من إله إلا إله واحد وإن لم ينتهوا عما يقولون ليمسن الذين كفروا منهم عذاب أليم تملكتوا لقد كفر الذين قالوا نزا برقت يالوت كادوا على برقت يالوت كادوا من يالوت إن الله ثالث ثلاثة الله كسوستو عندنا ونو يالوت በርግጥ ክደዋል አሉ። በርግጥ ምን ክደዋል? ታዲያ አላህ እንዴት ነው ወማ ሚን ኢላሂን ኢላ ኢላሁ ዋሂድ ከአማልክትም አንድ አምላክ እንጂ የለም። በቃ እናንተ አማልክት ብላችሁ የምትሰበስቧቸው ነገር ኖ ወማ ሚን ኢላሂ የለም። አማልክት የሚባል ነገር ከአንድ አምላክ ውጪ ሌላ አምላክ የለም። ስለዚህ ያ አንዱ አምላክ ደግሞ አላህ ነው። ወይለም የንተሁ የማይከለከሉ ከሆነ ከዚህ ንግግራቸው አማ የቁሉን ለየመሰነ الذين كفروا ለነዛ የካዱትን ሰዎች ሳያገኛቸው አይቀርም ሚንሁም عذاب أليم ከባድ የሆነ ቅጣትን ያገኛቸዋል የቂያ ማለት በአላህ ላይ በማሻረካቸው ምክንያት። እንደውም እንዲህ ይላል አላህ أفلا يتوبون إلى الله ويستغفرونه والله غفور رحيم አሁን እንዴት እንደሚጣራ ተመልከቱ። አላህ አፈላ የቱቡና ኢለላህ ወደ አላህ አይመለሱም? ምን ጊዜው አልቀረበ? ወየስተግፊሩነ ይቅርታ ሳይጠይቁትም ምን ጌታቸውን ወላሁ ገፉሩ ረሂም አላህ እኮ እጅግ መሐሪና አዛኝ ነው። ከዚህ በኋላ ብትመለሱ ጌታችን አላህ ነው ብቻና እሱ ከሱ ውጪ የሚመለክ የለም ብላችሁ ብትገዙት እኮ ይቀበላችኋል። መሐሪ ነው፣ ያለፈውን ወንጀላችሁንም ይምርላችኋል። ተመልከቱ እንደዚህ እያለ ሲነግረን ማለት ነው። ከዛ በኋላ እንዲህ አለ አላህ ይጋብዛል መልመሲሑ ብኑ መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ወኡሙሁ ሲዲቃ ካና ያእኩላኒ ጣዓም እንዙር ከይፈ ኑበይኑ ለሁሙል አያት ثم انظر أنا يؤفكون ተመልከቱ መልመሲሑ ኢብኑ መርየም ያ የመርየም ልጅ ዒሳ እኮ ሌላ አይደለም ምን ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ከሱ በፊት እንዳለፉ ነቢያት እንጂ እኮ ሌላ አይደለም። ለምን እንደ አዲስ ነገር የምታዩት? ሌላ አይደለም። ባይሆን በተአምር መንገድ ያስገኘው ከተአምራቶቹ አንደኛው ነው። ልክ ማርያም ማነች
አደም አለይሂ ሰላምን ያለ ሴት ያለ ወንድ እንደፈጠረ፣ ሐዋን ያለ ወንድ ያለ ሴት ከወንድ ብቻ እንደፈጠረ፣ እኛን ከሴትና ከወንድ እንደፈጠረ እሱን ደግሞ ያለ ወንድ ከሴት ብቻ የፈጠረው ተአምራዊ ፍጡር ነብይ ነው እያለ እኮ ነው። በቃ ሌላ ከዚህ ውጪ የለም። እንዳውም ማለት ይቅርታ እሺ ወኡሙሁ ሲዲቃ እናቱ ደግሞ ፍጹም እውነተኛ ነበረች። በጣም እውነት ተናጋሪ ነበረች። አላህን የምታከብር አላህን የምትወድ ድንግል የሆነች ወንድ የማታውቅ የሆነች ሴት ምርጥ ሴት ነበረች ማለት ነው። ግን አለ አላህ ትልቅ ትምህርት ሊያስተምረን ሲል ምን አለ? ካና ያእኩላኒ ጣዓም ምግብን ግን ይመገቡ ነበረ አለ አላህ ሱብሓነሁ ወተዓላ። ኮሜንቱን አትስጉባቸው እሺ ያጀማ ችግር የለውም። ካና ያእኩላኒ ጣዓም ምግብን ግን ይመገቡ ነበረ። ኮሜንት ክፈቱላቸው አትስጉባቸው ኢንሻአላህ። ስለዚህ ምግብ ይመገቡ ነበር ማለት ምን ማለት ነው? ለምንድን ነው መጥቀሱ ያስፈለገው? ለምንድን ነው መጥቀሱ ያስፈለገው? አላህ ሱብሓነሁ ወተዓላ እንደሚመግብ እናውቃለን። አላህ ወሁወ ዩጥዒሙ ወላ ዩጥዓም አላህ የሚመግብ እንጂ የሚመገብ አይደለም በማለት ተናግሯል። ስለዚህ ታዲያ የተመገበ እኮ ከተመገበ በኋላ ያ ምግቡን ዳይጀስት አድርጎ ከዛ በኋላ ሽንት ቤት የሚባል ቦታ አለ። ምን እያለ እኮ ነው። ለዛ ነው አላህ ምን አለ? ከይፈ ኑበይኑ ለሁሙል አያት እንዴት አያቶቻችንን እንዴት አንቀጾችን እንደማብራራላቸው ብቻ ተመልከት። ከዛም انظر አና ዩፈኩን ثم انظر አና ዩፈኩን ከዛም እንዴት ምንድነው ከአያዎቼ ከአንቀጾቼም ርቀው እንደሚሄዱ ተመልከት ይላል አላህ Subhanahu Wa Ta'ala። ስለዚህ ኢየሱስ በራሱ ከሶስቱ አንዱ ነው ወይ ደግሞ አላህ ራሱ ከሶስቱ አንዱ ነው ብላችሁ አትበሉ። ኢየሱስ በራሱ ስንት ነው? አንድ ነው፣ እሱም ሰው ነው። አላህ አንድ ነው፣ እሱም አምላክ ነው። አይገናኙም ሁለቱ። ማርያም ራሷ ሰው ነች፣ እሷም ፍጡር ነች። አላህ አንድ ነው፣ ብቸኛ ነው፣ ተመላኪ ነው፣ ብቸኛ ነው። በተመላኪነቱ ብቸኛ ነው፣ በአድራጊነቱ ብቸኛ ነው፣ በጌትነቱ በስሙ በባህሪያቶቹ ሁሉ ብቸኛ ነው። ለዛ ነው አላህ Subhanahu Wa Ta'ala እኔ በጣም የምወደው ሱራ ነው ይሄ ሱራ ማለት ነው። በተለይ በኢየሱስ ጉዳይ ከመጡ ሱራዎች መካከል በጣም ነው የምወደው ይሄን ሱራ። በሱረቱል ማኢዳ ላይ የተጠቀሰው አላህ የቂያማ ዕለት ዒሳን የጠየቀው ጉዳይን አስመልክቶ ያለው ነገር በጣም ያሳዝነኛል የሚሆነው ነገር ማለት ነው። እና በሱረቱል ማኢዳ ምዕራፍ 5 ቁጥር 16 ላይ እንዲህ ይላል وإذ قال الله يا عيسى ابن مريم أأنت قلت للناس اتخذوني وأمي إلهين أأنت قلت للناس اتخذوني وأمي إلهين من دون الله قال سبحانك ما يكون لي أن أقول ما ليس لي بحق إن كنت قلته فقد علمته تعلم ما في نفسي ولا أعلم ما في نفسك إنك أنت علام الغيوب. تملكت من اندمي وإذ قال اللهم بالغ زي من دن يالو يا عيسى بن مريم أنت يا مريم لجهو يالو من يلوال አንተ ቁልተ ሊናስ ለመሆኑ ለሰዎች አስተምራቸው ነበር እንዴ? አስተምራሃል እንዲህ ብለህ ይለዋል። እኔና እናቴን ከአላህ ውጪ ሌሎች ሁለት አማልክቶች አድርጉ ብለህ አዛሃቸው ነግራቸዋል? ማርያም አምላክ ነች ብለህ ነግራቸዋል እንዴ? አንተ ራስህ እኔ አምላክ ነኝ ብለህ ነግራቸው ነበር ይለዋል፣ ይጠይቀዋል። ተመልከቱ ወላሂ ከዛ ምን እንደሚመለስ ተመልከቱ። ቃል ብሎ ይላል ሱብሃነክ ኧረ ጌታዬ ጥራት ይገባህ ይላል። ሱብሃነክ ጌታዬ ጥራት ይገባህ ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ እኔ ለኔ ልል ያልተገባኝን ንግግር መናገር አይገባኝም ማለት አይገባኝም ይላል። ወደፊት ይጠየቅና ከዛ በኋላ አላህ እንዲለው ራሱም ይመልሶ እንዲላል ኢን ኩንቱ ቁልቱ በርግጥ ብዬው ከሆነ ፈቀድ ዓሊምተህ
አንተ ታውቀዋለህ። ምክንያቱስ ተዕለሙ ማ ፊ ነፍሲ እኔ በእኔ ውስጥ ያለውን ነገር አንተ ታውቃለህ። ወላ አዕለሙ ማ ፊ ነፍሲክ እኔ በአንተ ውስጥ ያለን ነገር ግን አላውቅም፣ ሚስጥር ነው ለኔ። ስለዚህ ግን ይላል ኢነከ አንተ ዓላሙል ጉዩብ አንተ የሩቅ ሚስጥራትን ሁሉ አዋቂ ስለሆንክ አንተ ነው የምታውቀው። እኔ እንደዚህ ልል አይገባኝም ማለት እንዳውም ምን አለ ቁጥር 117 ላይ ማ ቁንቱ ለሁም ኢላ ማ አመርተኒ ቢህ አን ዕቡዱ ላህ ረቢ ወረበኩም ወኩንቱ ዐለይሂም ሸሂደን ማ ዱምቱ ፊህም فلما توفيتني كنت أنت الرقيب عليهم وأنت على كل شيء شهيد سبحان الله سبحان الله በጣም ያሳዝናል والله ما قلت لهم እኔ ብያቸው አላቅም ከዚህ ውጭ ኢላ ما أمرتني به አንተ ካዘዝከኝ ትእዛዝ ውጪ አንድም ቀን ብያቸው አላቅም ጌታዬ። እኔ አምልኩኝ ብዬ ተናግሬም አላቅም። እኔ ከሶስቱ አንዱ ነኝ ብዬም ተናግሬ አላቅም። ማርያም ትመለካለች ብዬም ተናግሬ አላቅም። ለማርያም መስዋዕት ይደረጋል ብዬም ተናግሬ አላቅም። ማርያምም ሰው ነች እኔም ሰው ነኝ ብዬ ነው የተናገርኩት። ባይሆን ምን ብያለሁ? እኔ ዕቡዱላህ ረቢ ወረበኩም ጌታዬንና ጌታችሁን አምልኩ። ይሄን ነበር የነገርኳቸው። ጌታዬንና ጌታችሁን። ታዲያ ይሄንን ባይብል ላይ ስትገቡ አታገኙትም? አላህ እውነት አልተናገረም? ወላሂ ሰደቀላሁል ዐዚም። የዓለማቱ ጌታ ታላቁና ኃያሉ ጌታችን አላህ እውነት ተናገረ። አንድም ቦታ ላይ ኢየሱስ እኔን አምልኩኝ ብሎ ተናግሮ ያውቅም። ማርያም ትመለካለች ተብሎ መጽሐፉ ላይ አንድም ቀን ተጽፎ ያውቅም። አንድም ቀን ማለት። ከዛ ምን አለ? ወኩንቱ ዐለይሂም ሸሂዳ እኔ ያኔ በህይወት እያለውኝ በእነሱ ላይ በእርግጥ መስካሪ ነበርኩኝ አለ። መስካሪ ነበርኩ። ግን እሳ ማዱምቱ ፊህም ፈለማ ተወፈይተኒ አንተ ግን ባነሳኸኝ ጊዜ ወደ ሰማይ በወሰድከኝ ጊዜ ኩንተ አንተ ረቂብ ዐለይሂም አንተ ነበርክ የቅርብ ይቅርታ አንተ ረቂብ ዐለይሂም አንተ ነበርክ የቅርብ ተቆጣጣሪ። የቅርብ ተቆጣጣሪ ማን ነበር? አላህ ነበር ማለት ነው። ኢየሱስ አይሰማም እኛ የምናደርገውን ነገር። ወላሂ አላህ Subhanahu Wa Ta'ala ብቻ ነው የሩቅ ሚስጥራትን አዋቂ። ተግባባን? ስለዚህ ምን አለ? ኩንተ አንተ ረቂብ ዐለይሂም ከዛ በኋላ የሰሩትን ስራ ነው ያላቅ። እኔ አምልኩኝ ብዬ አላዘዝኳቸውም። እናቴም ትመለካለች ብዬ አዘዤም አላቅም። ስለዚህ እኔ ይሄንን አላቅ ጌታዬ። ስለዚህ ምንድነው አንተ ነህ የቅርብ ተቆጣጣሪ። ከዛ በኋላ ያለው ጌታዬ ለአንተ ጥራት ይገባ። ወአንተ ዐላ ኩሊ ሸይኢን ሸሂድ አለ። አንተ በነገራት ሁሉ ላይ ተቆጣጣሪ ነህ፣ መስካሪ ነህ ጌታዬ። አንተ ነህ ምስክሩን የምታውቀው። አንተ ነህ ሁሉን ነገር አዋቂ የሆንከው ጌታዬ። እኔ አላቅም ይለዋል። ስለዚህ ዒሳ አለይሂ ሰላም በራሱ እኔ አምልኩኝ ብዬ አልተናገርኩም ብሎ ጌታ አምላካችን አላህ በተመላኪነቱ ብቸኛው መሆኑን ተውሂድ አልኡሉሂያን አጽድቆ ነው ሄደው። እሱ ራሱ ሩቡብያንም አጽድቆ ነው ሄደው። ከዛ በኋላ የመጡ ሰዎች ናቸው ሌላ ታሪክ ውስጥ ህዝቡን ከተው ያጠመሙት ማለት ነው። አላህ ሂዳያ ይስጣቸው ለክርስቲያኖች፣ ለአይሁዳውያንም አላህ ሂዳያ ይስጣቸው። በተለይ የልብ ቅናቻ ፍላጎት ያላቸው ሰዎች ካሉ አላህ ይመራቸዋል ወላሂ። ስለዚህ ተውሂድ አልኡሉሂያ ይሄንን ይመስላል ማለት ነው። አላህ በተመላኪነቱ ብቸኛ ነው ስንል ይሄ ነው በቃ፣ ከዚህ ውጪ የለም። አላህ በተመላኪነቱ ብቸኛ ነው ስንል ከሱ ጋር ማንንም አናስጠጋም፣ ማንም ከሱ ጋር አብሮ የሚመለክ የለም ማለት ነው። እንግዲህ ሌላኛው ደግሞ ሶስተኛው ተውሂድ አስማ ወሲፋት ነው። ተውሂድ አልአስማ ወሲፋት አላህ ስሞች አሉት እንዲሁም ባህሪያቶች አሉት። ወዛሊከ ቢኢስባት ማ አስበተ አላሁ ሊነፍሲሂ ይሄ ማለት አላህ ለራሱ ያጸደቀውን ማጽደቅ፣ ለራሱ ያጸደቀውን ማድረግ ማጽደቅ።
እኔ እንዲህ ነኝ ለምሳሌ እኔ አርራህማን ነኝ ካለ በቃ እሱ አርራህማን ነው አላህ። እኔ አርራሂም ነኝ ካለ አርራሂም ነህ አንተ። እኔ አልቁዱስ ነኝ አንተ አልቁዱስ ነህ በቃ። እኔ ጀባር ነኝ አንተ ጀባር ነህ። እናዘልቃለን እንዲህ እያለ ማለት ነው። ከዛ በኋላ ሌላው ደግሞ አው አስበተ ለሁ ረሱሉላሂ ሰለላሁ ዐለይሂ ወሰለም ወይ ደግሞ ነብያችን ሰለላሁ ዐለይሂ ወሰለም ለኛ በግልጽ ነግረውን ያጸደቁት ነገር ካለ እንቀበላለን። ይሄን ነው የምንቀበለው። በምን ሚን ገይሪ ተሕሪፍ ሳንለዋውጠው ይሄንን ከዚህኛው ለውጠን ትርጉሙን በቃ ሌላ ነገር ወላ ተዕጢል ትርጉሙን ሳናሳጣ ከላዩ ላይ ትርጉሙን ከላዩ ላይ እንዲህ ጠቅልለን አውጥተን ሳናወጣ ማለት ነው። ትርጉም ሳናሳጣ ወላ ተምሲል ከፍጡራን ጋር ከምንም ነገር ጋር ሳናመሳስለው አላህ ማመሳሰልም የለም ባህሪያቶቹም ስሙንም ስንናገር ወላ ተኪፍ እንዴት ብለንም ሳንጠይቅ ስላላህ ባህሪያት ስንናገር ምክንያቱም ይጻፉልኝ ሰሚዑል በሲር አላህ እሱን የሚመስል አንድ የለም። እሱ ሁሉን ሰሚና ተመልካች ነው። ስለዚህ እሱን የሚመስል ከሌለ እንዴት ብለን መጠየቅ አንችልማ። አያችሁ። ስለዚህ ወነፋ እንዲሁም ነብያችንን ሰለላሁ ዐለይሂ ወሰለም ነፍ ያደረጉትን ነገር ለአላህ የማይገባውን ነገር እኛም ነፍ ማድረግ በቃ አይደለም ብለን መቃወም ማለት ነው። ነብያችን የተቃወሙትን መቃወም አላህ ስለራሱ የተቃወመውን እኔ እንዲህ አይደለሁም ካለ እሱ በቃ የተቃወመውን መቃወም። ለምሳሌ እኔ ልጅ የለኝም ብሏል። ልጅ ሊኖረኝ ለኔ የተገባኝ አይደለም ካለ በቃ አላህ ልጅ የለው አለቀ። ይሄ ባህሪው አይደለም ብለን መቀበል ነው ማለት ነው። እሺ እስቲ ምሳሌዎችን ደግሞ ያየን ደግሞ እንሂድ እስቲ። ምን አለ አላህ Subhanahu Wa Ta'ala በሱረቱ ሹራ ምዕራፍ 42 ቁጥር 11 ላይ እንዲህ ይላል فاطر السماوات والأرض جعل لكم من أنفسكم أزواجا ومن الأنعام أزواجا يذرعكم فيه ليس كمثله شيء وهو السميع البصير من إلى الله سبحانه وتعالى ليس كمثله شيء الله እሱን የሚመስል አንድም ነገር የለም። ማንን የሚመስል? አላህን የሚመስል። አላህ በምኑ? በባህሪያቶቹ፣ በስሞቹ፣ በማንነቱ እራሱ ማንም አላህን የሚመስል የለም። አለቀ ጉዳዩ። አላህን የሚመስል የለም። ጨርሷል በቃ። ከሌለ ቀደም እንዳልኳችሁ ሚን ገይሪ ተሕሪፍ ወላ ተዕጢል ወላ ተምሲል ወላ ተኪፍ። አያችሁ አላህን ከይፍ ብሎ መጠየቅ አይቻልም። እንዴት ብለህ ልጠይቅ መጀመሪያ ማወቅ አለብህ አይደል? ስለዚህ አላህን እንዳንጠይቅ እንዴት ነው ብለን እሱን የሚመስል የለማ። እሱን የሚመስል የለም። ከሌለ ደግሞ የለም ማለት ነው በቃ። ከሌለ ምንድነው? አላህ እሱ በሚያምርበት ሁኔታ ስለራሱ ራሱ ያውቃል። እሱ በሚያምርበት ሁኔታ ግልጽ ነው። ለምሳሌ የሰው መስማት እና የአላህ መስማት አይገናኝም። አላህ እንግዲህ አላህ ሁሉን ነገር ተመልካች ነው። ድብቅ ሲሩንም ነጅዋውንም ሰሚም ተመልካች ነው። ግልጹንም ውጪውንም። እኛስ ገና ከዚህ ግንብ ጀርባ ያለው ነገር እኔ አላውቅም። ከኋላዬ ነገር ያለው ከኋላዬ ግንብ ጀርባ ያለው የሚወራውንም አልሰማም። አያችሁ የአላህ Subhanahu Wa Ta'ala በዚህ ራሱ ማየት እንጂ። ስለዚህ ሰሚ ነው ሲባል እንዴት የሱ የሚመረመር አይደለም ማለት ነው። የአላህ መስማት ተመልካች ነው ሲባል ሁሉንም ነገር የሚመለከተው የሚቀረው ነገር የለም። ኦኬ እንቀጥል። ለምሳሌ አላህ Subhanahu Wa Ta'ala በባህሪያቶቹ አንዳንድ ነገሮችን እንይስቲ። ለምሳሌ አላህ አይመገብም፣ ባህሪው አይደለም። አላህ ምን ይላል በሱረቱል አንዓም ምዕራፍ 6 ቁጥር 14 ላይ ቁል አገይረ አላሂ አተኺዙ ወሊያ ፋጢር السماوات والأرض وهو يطعم ولا يطعم قل إني أمرت أن أكون أول من أسلم ولا تكونن من المشركين
ሙሽሪኪን ራሱ ተናጋሪ ሆይ ቁርአንን የምታነብ ተናገር ምን ብለህ አገይረላሂ አተኺዙ ወልያ ለመሆኑ ከአላህ ውጪ ሌላ ረዳትን አድርጌ ይዛለሁ እንዴ በላቸው ይዛለሁ እንዴ ፋጢር ሰማዋቲ ወልአርድ የሰማያትና የምድር ፈጣሪ የሆነው ጌታ እያለ ከነሱ ውጪ ያለ ሌላ አምላክን አመልካለሁ ብለህ ከነሱ ውጪ ሌላ አምላክን ረዳት አድርጌ ይዛለሁ ብለህ ትላለህ እንዴ ይሄ ይባላል እንዴ ኖ አይባልም ማለት ምክንያቱም ቀጠለና አላህ ምን አለ ወሁወ ዩጥዒም እሱ አላህ እኮ የሚመግብ ነው ሁሉንም የሚመግብ ነው ወላ ዩጥዓም መቼም እሱ ግን የማይመገብ ነው አያችሁ ከባህሪ ምን ወሰደና ከአላህ ባህሪ አንድ አላህ ወሁወ ዩጥዒሙ እሱ የሚመግብ ነው ግን ለራሱ አይመገብም ስለዚህ መመገብ ባህሪው ነው በራሱ ይመግባል ራሱ ደግሞ የሚመገብ አይደለም በቃ ይሄ የሱ ባህሪ አይደለም መመገብ ይሄ የሰዎች የፍጡራን ባህሪ ነው እሱም እንዲመገቡ የተደረጉ ሌሎች ማለት ነው እሺ በዚህም ምክንያት ቁል ኢኒ ኡሚርቱ አን አኩነ አወለ መን አስለም በላቸው እኔ የመጀመሪያው ከመካ ህዝቦች አካባቢ ካሉት ከኡማዬ የመጀመሪያው የሰለምኩኝ ነኝ በላቸው ወላ ተኩነነ ሚነል ሙሽሪኪን ከአጋሪዎችም አይደለሁም በላላቸው ማለት ነው አላህ Subhanahu Wa Ta'ala ለነብያችን ሰለላሁ ዐለይሂ ወሰለም ስለዚህ አላህ በባህሪው ምን አይደለም አይመገብም ይሄ ማጽደቅ ግዴታ ነው ማለት ነው ሌላኛው ነብያችን ሰለላሁ ዐለይሂ ወሰለም ከነገሩን አንድ ነገር ነው ሰሂህ ሙስሊም 179ኛው ሲ ላይ እንዲህ ይላል ኢነላህ እንዲህ አሉ ኢነላህ አላህ እኮ ላ የናም አይተኛም ወላ የንበጊ ለሁ አንየናም ለሱ መተኛትም የተገባው አይደለም ባህሪው አይደለም አዋጅ በቃ ለሱ መተኛት ባህሪው አይደለም የሚገባው አይደለም ስለዚህ አላህ የሚጠጣም የሚበላም አይደለም ጨረስን ቅድም ስለዚህ የሚጠጡ የሚበሉ አምላክ አይደሉም ከዚህ በኋላ እሺ ይሄንም ያዛችሁ ይሉ በዚህ አጋጣሚ የሚበሉ የሚጠጡ አምላክ አይደሉም ያዙልኝ ከዛስ አላህ አይተኛም ማለት አዎ አይተኛም እንዴት ይተኛል ላ ወላ ينبغي له አየናም ለሱ መተኛትም የሚገባው ባህሪ አይደለም አዎ እሱ ከተኛማ ማን ይጠብቀናል እንዴ ምን ማለት ይደክመዋል እያለን እኮ ነው እረፍት ይፈልጋል እያለን ነው ስለዚህ አላህ አይተኛም የተኙ አካላቶች ደግሞ የት እንደምናገኘው ግልጽ ነው ባይብል ላይ ነው የምናገኘው ስለዚህ ኢየሱስ ተኝቶ ነበረ እንደውም መርከቢቷን ውሃ ይዟት ሊሄድ ሲል ምንድነው የተባለው ማዕበል ሊያጠቃቸው ሲል መምህር ሆይ አይገድህምን እሱ ተኝቶ ህዝቡ ሲታገል ማለት ነው ያ ጀማ እሺ እንቀጥል አላህ Subhanahu Wa Ta'ala በሱረቱል በቀራ ምዕራፍ 2 ቁጥር 255 ላይ እንዲህ ይላል አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም لا تأخذه سنة ولا نوم سبحان الله العظيم والله الله كوالا لا إله إلا هو كسوجي بأونات يميقازوت هاملاك يلم السودان موالة الحي نو هياو نو موت ميدر سبت هيدا لموت ما شيء مسوق عيمتا الحي بك ሞት የሚባል ነገር የማይነካው አልቀዩም ከማንም እርዳታ የማይፈልግ ራሱን የቻለ ራሱ የተቋቋመ ሰዎችን የሚያቋቁም የሆነ ነው አልሐይ አልহামዱሊላህ ረቢል ዓለሚን ለእስልምና ወላሂ አላህ ሙስሊም አድርጎ ይግደለን ሐይ ነው በቃ የኛ ጌታ የሚሞት አይደለም መስቀል ላይ ተቸነከረልኝ ምናምን የለም ገለመሊ አላህ ምንድነው በቃ አይሞትም በቃ መቼም አይሞትም ባህሪው አይደለም ስለዚህ አላህ ከባህሪዎቹ አንደኛው አይሞትም በቃ ነው ያልሞትም ብሏል አልቀዩም በራሱ የተቋቋመ ነው ጌታዬ ብሎ አይለምንም ማንን ይለምናል አላህ ማንን ነው የሚጠይቀው አላህ ራሱን የቻለ ነው አላህ
ጉድለት የሌለበት ጥራት የተገባው ጌታችን ጥራት ይገባው። ተግባባ። አላህ ይሰጣል እንጂ አይቀበልም ከማንም። እንዴ አላህ እኮ መቼም የሚቀበል ጌታ እንዴት አድርጎ እንዴ የሚቀበል ከሆነማ እኛ የሚሰጠውን ነው የምናመልከው። ለሱ የሚሰጠውን ሌላ ካለ በቃ ያንን ነው የበላይኛው ነው የምናመልከው። እኔ ወላሂ ነው ሁላችንም ሙስሊሞች በምንም ተአምረኛ የሚሰጠውና የሚደረግ ነገር መቼም አናመልክም። በቃ እንዲህ አይነት ባህሪ ያለው አምላክ ነው ብለን አንቀበልም። አእምሯችንም አይቀበለውም። አባት ሆይ ስለሰማኸኝ አመሰግናለሁ፣ ሁሌም እንደምትሰማኝ አውቃለሁ። ማንን ነው የሚጠይቀው እንዴ? አልቀዩም ራሱ ቆሞ ሁሉንም ያቋቋመ አልሐምዱሊላህ ረቢል ዓለሚን ራሱ ችሎ ሁሉንም እንዲችል ከፈለገ የሚያደርግ አልሐምዱሊላህ ረቢ። ከዛ ቀጠለ ላ ተእኹዙሁ ሲነቱን ወላ ነው ለሱ ላኢላሃ ኢለላህ። ወላሂ ደስታ ነው የሚያስቀኝ። በነገራችን ላይ በጣም ደስ ብሎኛል ወላሂ አልሐምዱሊላህ። እስልምና ኒዕማ ነው ወላሂ። ላ ተእኹዙሁ ሲነቱን እንግልጃ አይዘውም። እንግልጃ እንዲህ አይነት ነገር አይዘው። ወላ ነውም አይደለም እንግልጃ አይደለም እንቅልጃ አይዘውም ነው አይደለ? እንቅልፍም አይተኛም የኛ ጌታ እንቅልፍም አይተኛም። ነቢያችን ሰለላሁ ዐለይሂ ወሰለም ቀደም እንዳሉት ወላ ينبغي له ان ينام ለሱ አይገባው መተኛት የሚገባው ጌታ አይደለም። ብዙ የሚጠብቀው ነገር አለ ጌታችን። እንዴ እሱ ተኝቶ እኛ ነቅተን ምንድነው የምናስበው? አእምሮአችን እሱ ሞቶ እኛ ህያው ሆነን لا اله الا الله الحمد لله رب العالمين። እና ለዛ ነው አላህ ለሁ ማ ፊ السماوات وما في الارض እንደውም እናንተ አትቸገሩ በቃ አለ ለሱ በሰማይና በምድር ያለው የሱ ነው። በቃ ምን አገባችሁ? እንደውም ያላህ ሀይ ነው ቀዩም ነው ከሱ ውጪ ሌላ አምላክ የለም። በቃ እንቅልፍ አይዘው ምናምን በቃ ለሱ ምድርና በምድር ያለው ሰማይና በሰማይ ያለው ሁሉ የሱ ነው በቃ። እና من ذا الذي يشفع عنده الا باذنه ማን ነው እስቲ መጥቶ ከሱ ፍቃድ ውጪ እሱ ፊት እስቲ ማን ነው የሚጠይቅ? እስቲ መጥቶ የሚጠይቅ ማን ነው? ምልጃን ራሱ የሚጠይቅ ከአላህ ፍቃድ ውጪ ሁሉም የአላህን ፍቃድ ይጠይቃል። ማንም ይሁን ማን ማለት ነው። አሽረፉል ኸልቅ ነብያችን ሰለላሁ ዐለይሂ ወሰለም ራሳቸው የመጨረሻውን ሸፋዓ ሲያደርጉ አላህ ፊት ተደፍተው ለስንት ዓመት ጊዜውን አላውቅም አፍዋን ለረጅም ጊዜ ፊቱ አላህ ፊት ተደፍተው አላህ ነው ያ ሙሐመድ ምን ትፈልጋለህ ብሏቸው የፈለከውን ጠይቅ ብሏቸው ከዛ በኋላ ምንም ያደርጉት የሚጠይቁት ማንንም አላህ ፊት አይጠይቅም። አያችሁ አላህ ለሱ እንዲህ አይነት ባህሪያቶች ናቸው ያሉት። ከዛ يعلم ما بين ايديهم وما خلفهم ከነሱ በፊት ያለውንም በኋላ ያለውንም ነገር አዋቂ ነው። ያለፈውንም የሚመጣውንም ፊት ለፊት በአይን የምናየውንም የማናየውንም ሁሉንም አዋቂ ነው አላህ። ولا يحيطون بشيء من علمه الا بما شاء እሱ በፈለገው ነገር እንጂ ከሱ ዕውቀት የአላህን ዕውቀት ማካበብ የሚችል ማንም የለም። በጭራሽ ፈጽሞ ማንም የለም። የአላህ ዕውቀት የሚካበብ አይደለም። የአላህ ዕውቀት በጥበብ በሞገስ እንደ ሉቃስ 2:52 እያደገ የሚመጣ አይደለም። ኢየሱስም በጥበብ በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር እንደተባለው ጥበቡ የሚያድግ አምላክ አይደለም። የኛ አምላክ ጥበቡ ሙሉ ነው። ኢተርኒቲ በቃ ሁሉ ጊዜ በቃ እንዴት ትቀበሉታላችሁ? ከጊዜ ወደ ጊዜ የሚያድግ ጥበብና ዕውቀት አለ ማለት አስቸጋሪ ነው የሚሆነው። በጣም ያስቸግራል። እንጨርሰው እስቲ ወሲዐ ኩርሲዩሁ السماوات والأرض ولا يؤوده حفظهما وهو العلي العظيم እያለ ይቀጥላል። ስለዚህ ጌታችን አላህ Subhanahu Wa Ta'ala በባህሪው እነዚህን የመሳሰሉ ባህሪያቶች አሉ። እሺ የመጨረሻው ላይ እንቀጥል። መጨረሻው ኦኬ መጨረሻው ሳይሆን አንዳንድ ነገሮች
አንዳንድ ነገሮችን እንያቸው እስቲ። ለምሳሌ እዚሁ ጋር ቁል ሁወላሁ አሐድ በለሱ አላህ ስንት ነው? አንድ ነው። በቃ አንድ ነው። ከዚህ ውጪ የለም። አላሁ ሰመድ የሁሉ መጠጊያ ነው። በቃ ለም የሊ አልወለደም። በቃ ባህሪው መወለድ ባህሪው አይደለም። ወለም ይውለድ ከዚህ በኋላም አይወለድም። ያን አልተወለደም አልወለደምም አልተወለደምም ከዚህ በኋላ ይወለዳል እንዳይባል ወለም የኩን ለሁ ኩፉወን አሐድ ከዚህ በኋላ ለሱ ቢጤና አምሳያ የለውም በማለት አላህ ጨረሰልን ማለት ነው። ስለዚህ መጠበቅ ካለብህም የማን ጌታ እንደሆነ እንየው። ቁል አዑዙ ማን ነው ምን አለ አላህ Subhanahu Wa Ta'ala ምርጥ ስሞችን አስመልክቶ እንናገር። ምርጥ ስሞች በቃ ይብቃንና ሰዓት እንዳይረዝም እንየው እስቲ ደግሞ በሱረቱል ኢስራ ምዕራፍ 17 ቁጥር 109 ጀምሮ እንየው እስቲ አይ ቁጥር 110 ጀምሮ ቁል ادعوا الله أو ادعوا الرحمن أيما تدعوا فله الأسماء الحسنى ولا تجهر بصلاتك ولا تخافت بها وابتغي بين ذلك سبيلا قل بلاتشو يا محمد صلى الله عليه وسلم ادعوا الله الله بلاتشوم تروت كفلقاتشو أو ادعوا الرحمن ويدموا الرحمن بلاتشو مترات تشلالاتشو أيما تدعو بيتن يوم يا الله سموش تروت በአላህ በራሱ ስም ራሱ ባጸደቀውና ቀደም እንዳልነው ማለት ነው ነብያችን ባጸደቁት ከነዚህ ስሞች በየትኛውም ብትጠሩት ፈለሁል አስማኡል ሑስና ለሱ ምርጥ ስሞች አሉት አለ አላህ። ስለዚህ አላህ Subhanahu Wa Ta'ala ምርጥ ስሞች አሉት። ይሄ ስሞች ደግሞ የባህሪ ስሞቹ ናቸው። ለምሳሌ አብዱራህማን ለምሳሌ ማን ረሂማ የምትባል ሴት ልትኖር ትችላለች። በስም ደረጃ አዛኝ ልትባል ትችላለች። ግን አላህ በባህሪው አርረሂም ነው። በቃ አርረሂም አላህ በባህሪው አዛኝ ነው። በቃ አዛኝ ስለሆነ ነው ባህሪው እንጂ አሁን አንድ ሰው ባህሪው አዛኝ ሊሆን አይችልም። የሆነ ሰዓት ንፉግ ስለሚሆን ማለት ነው። የሆነ ሰዓት እንትን አለበት ስስት ይኖርበታል። የሆነች ዲግሪ ይለያይ እንጂ የሰው ልጅ ወካነ الانسان ቀቱራ ተብሏል። የሆነች ስስት ይኖርበታል። ስለዚህ በባህሪው የሰው ልጅ ስሙን ወክሎ ሊመጣ አይችልም። አላህ ግን በባህሪው ምንድነው? አርረህማን ነው። በጣም አዛኝ ነው አላህ። እናታችን ከምታዝነልን በላይ አላህ ለኛ በጣም ያዝንልናል በማለት ነብያችን ሰለላሁ ዐለይሂ ወሰለም ነግረውናል። ኤኒዌይስ እስቲ ወደ ማገባደጃው እንሂድና አላህ ምሳሌ ይስጠን። እስቲ በሱረቱል ሐሽር ምዕራፍ 59 ቁጥር 22 ላይ والله الذي لا إله إلا هو عالم الغيب والشهادة هو الرحمن الرحيم والله الله كمالة السنة يا الذي يا لا إله إلا هو كسو وجه بونات يميقزو تاملاك يليلا عالم الغيب يا هون يا غيب واكي يا روك مستراتن هلو واكي نو عنده أملاك والشهادة ቅርብ ያለውን ወደፊት የሚከሰተውንም ሁሉ አዋቂ ነው። ቅርብ ያለውንም ያለፈውንም ሁሉንም አዋቂ ነው አላህ። ባህሪው ነው ተመልከቱ። ስሞቹም ናቸው። ሁወ الرحمن እሱ አላህ አርረህማን ነው፣ አዛኝ ነው። አርረሂም እንዲሁም ደግሞ እጅግ ሩህሩህ ነው እያለ والله الذي لا إله إلا هو الملك سبحان الله والله الذي لا إله إلا هو الملك القدوس السلام المؤمن المهيمن الله عما يشركون تملكتم من اندمير الله والله الذي لا إله إلا هو الملك አላህ ከሱ ውጪ በእውነት የሚገዙት አምላክ የለም። እሱ ሁወል መሊክ ንጉስ ነው። በቃ በባህሪው ራሱ ንጉስ ነው አላህ። ከሱ ውጪ በእውነት የሚመለክ አምላክ የለማ። ከሱ በፊት ማንንም አልነበረማ። ከሱ በኋላ ማንንም አይኖርማ። አላህ ሙሉ መጀመሪያም ያለ ነው፣ ሁሌም መጀመሪያ የሌለው መጨረሻ የሌለው ነዋሪ ነው፣ ሀይ ነው። ስለዚህ ለዚህም አልመሊክ ንጉስ ነው አላህ
ንጉስ ነው። ንግስናው ደግሞ የሚሻር አይደለም ከጊዜ በኋላ ልክ እንደ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 29 ሁሉን ላስገዛለት ይገዛል እንደተባለው የሚገዛ ሁልጊዜም ገዢ ነው፣ አስተናባሪ ነው፣ ንጉሳችን ነው አላህ። ንግስናው ከሆነ ጊዜ በኋላ በሽመት የመጣ አይደለም። የእስራኤል ምን አለ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቃል። መቼ ነው ጌታ የተደረገው? ከጊዜ በኋላ አልነበረማ ከዛ በፊት። አምላካችንስ መጀመሪያ የሌለው መጨረሻ የሌለው ንግስናው የማይሻር ሁሌም ንጉስ የሆነ አምላክ አለን። አልሐምዱሊላህ ረቢል ዓለሚን። አያችሁ። ስለዚህ በባህሪው ንጉስ ነው ስንል ለዚህ ነው። ከጊዜ በኋላ የሚሻር ስላልሆነ ንግስናው በባህሪው ንጉስ ነው ማለት ይሄ ነው። ቀጠለ አልመሊኩል ቁዱስ ሰላም። አልመሊክ አልቁዱስ ከጉድለት ሁሉ ንጹህ የሆነ ከጉድለት ሁሉ ምን የሆነ ንጹህ የሆነ ባህሪው ስለሆነ ምንድነው ከጉድለት ሁሉ የነጻው አልቁዱስ በመባል ይታወቃል በስሙ ደረጃ። ከዛስ አልመሊኩል ቁዱስ ሰላም አሰላም የሰላሙ ባለቤት አላሁመ አንተ ሰላም ወሚንከ ሰላም እንደተባለው ሰላም የሚገኘው ከማን ነው? ከአላህ ነው የሚገኘው። አያችሁ የሰላም ባለቤት ስለሆነ በባህሪው ሰላም ሰው አይገባም የተገባም አይደለም ማለት ነው። ከዛስ አልሙእሚን ሙእሚን ደግሞ ሙእሚን ማለት ምንድነው? ጸጥታን ሰጪ የሆነ ማለት ነው። ከዛ በኋላ አልሙሃይሚን ባሪያዎቹን የሚጠብቅ የሆነ ጌታ፣ አልዓዚዝ አሸናፊ ሽንፈት የሌለበት ጌታ። ሱብሃንአላህ። አረ ተመልከቱ እስቲ ወላሂ ምን ያገናኘዋል የኛና የሌሎችን ጌታ? ወላሂ ምንኛ ያማረ ጌታ ነው እኛ የምናመልከው። አልዓዚዝ አሸናፊ እኮ ነው የኛ ጌታ። አልዓዚዝ አሸናፊ እኮ ነው የኛ ጌታ። በሰዎች ተሸንፎ ከጊዜ በኋላ የሚሰቀል ጌታ የለንም እኛ። ሰዎች ጎትተውት የሚወስዱት ጌታ የለንም። አልዓዚዝ አሸናፊ ነው በባህሪው የሚሸነፍ ጌታ አይደለም። ሱብሃንአላህ። አዎ ሊኮራም የሚገባው እሱ ነው። ሁሉ ነገር ያለው ጌታ ነው። ሊኮራ አይገባውም እንዴ ታዲያ? እሱ ኩሩ የሆነ ጌታ ነው። ኢየሱስ ግን ምን አለ? ስለምን ቸር ትለኛለህ? ከአንዱ ከአምላክ በቀር ቸር ማንም የለም ማለት። እንዴት አድርጎ ይኮራል? አምላካችን ግን ኩሩ ነው። ወላሁ አለዚ ላ ኢላሃ ኢላ ሁወል መሊክ አልቁዱስ አሰላም አልሙእሚን አልሙሃይሚን አልዓዚዝ አልጀባር አልሙተከቢር እያለ ራሱን ይጠራል። አያችሁ አንዱ አምላክ እንዲህ ነው ኮንፊደንስ ያለው ሲጠራ፣ ኩሩ ስለሆነ ማለት ነው ባህሪው ስለሆነ። ያኛውስ ስለምን ቸር ትለኛለህ? ከአንዱ ከአምላክ በቀር ቸር ማንም የለም። እንዴት አድርገን አምላክ አድርገን እንቀበለው? አያችሁ። ከዛ በኋላ ይላል አልሙተከቢር ሀያል የሆነው ጌታ ኩሩ የሆነው። አልጀባር ይቅርታ፣ ቀደም አልጀባር ማለት አፉ በሉኝ ሀያል የሆነ ጌታ ማለት ነው። እሺ ቀይሬዋለሁ። አልጀባር ሀያል፣ ተከቢር ምን ኩሩ የሆነ ጌታ ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ቀጠለና አልጨርሷል። አንድ ቨርስ ነው የቀረን ኢንሻአላህ። ወላሁል ኻሊቅ አላህ ፈጣሪ ነው። አላህ ምንድነው? ፈጣሪ ነው። አልኻሊቅ በራሱ የሚፈጥር ነው። አይቶ አይፈጥርም። አላህ ምን አለ? በዲዑ ሰማዋቲ ወልአርድ። አያችሁ የሰማያትና የምድር በውስጡም ያለው ነገር ሁሉ ጀማሪ ነው፣ ፈጣሪ ነው። አላህ አይቶ አይደለም፣ ጀማሪ ነው። ከዛ በኋላ እያዩ ሰው
ግን ህይወትን መስጠት ግን ማንም አይችልም። የህይወት ጉዳይ የአላህ ጉዳይ ስለሆነ ማለት ነው። ተግባባን? ግን አላህ አልኻሊቅ ማንን የፈጠረ ከማህፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል አለ። አላህስ አልኻሊቅ ፈጣሪ ነው። በቃ በባህሪው ፈጣሪ ነው። በባህሪው ምንድነው? ፈጣሪ ነው። በባህሪው ማለት ነው እንጂ ከሆነ ሰው አይቶ ከሆነ ነገር አይቶ አይደለም የሚሰራው አላህ። እሺ ከዛ በኋላ ወላሁል ኻሊቁል ባሪኡል ሙሰዊር አላህ ፈጣሪ ነው፣ እንዲሁም ደግሞ ከኢመንት አስገኝ ነው። አላህ ሱብሓነሁ ወተዓላ ቅርጽን አሳማሪ ነው። ከኢመንት ከአተም የሚያስገኝ ነው። ከዛ ደግሞ አልሙሰዊር ነው። ሱብሃንአላህ እንዴት እንደ አላህ የሚሰራ እስቲ አሳዩን ምድራችን ላይ ይህንን ሁሉ ሴል ተመልከቱ እስቲ። አይናችን እንዴት አሳምሮ እንደሰራው፣ ቅንድባችን፣ ፀጉሮቻችን፣ የጆሮቻችን አቀማመጥ ማንም እኮ ያሳየው የለም። ለወንድ ልጅ ፂሙ፣ ለሴት ልጅ ውበቷን ተመልከቱ። አንገታችንን፣ ትከሻ፣ ከዛ አቋቋሙን፣ እግራችን፣ እጃችን ይህንን ሁሉ እኮ አላህ እንዴት አድርጎ እንደፈጠረ ወላሂ እኮ ጥራት የተገባው ጌታ እኮ ነው። አያችሁት? ይሄ አይን በመከፈቱ ብቻ ይሄንን ነገር ማየት ቻልኩኝ እኔ። ሱብሃንአላህ አይገርምም? በጣም እኮ የሚገርም ነገር ነው። አላህ ለዛ ነው በቁርአን ላይ ሲናገር ምን ይላል? የተፈከሩን እያለ ይናገራል። ማለትም ምንድነው? ስለ አላህ ያስተነትናሉ ቁጭ ብለው ማለት ነው። ወላሂ ስለ ራሳችን ማንነት ቁጭ ብለን ብናስተነትን ብቻ አላህ ማንነቱን እናውቃለን። ኢማጂን አድርጋችሁታል? ይሄ ምላስ ቴስት ያደርጋል። ቴስት አድርጎ ደስ የሚል ስሜት ይሰማናል። ይሄ ታዲያ አሳማሪ አይደለ እንዴ? ታዲያ ሀቅ ነው፣ ወላሂ አሳማሪ ነው አላህ። እሺ ስለዚህ አላህ ምን አለ መጨረሻ? ለሁል ወልአርድ ወሁወል ዐዚዙል ሐኪም። ምን አለ አላህ? ለሁል አስማኡል ሑስና፣ ለሱ ምርጥ ስሞች አሉት። ባህሪዎቹን የሚመጥኑ ስሞች ነው ያሉት። እኛ ግን ባህሪያችንን የሚመጥን ስም አይደለም ያለው። አንተ የሆነ ስም ቢኖር ለምሳሌ ብሩክ ብትባል ብሩክ የሚባል ስም አንድ ሰው ቢኖረው ብሩክ ላይሆን ይችላል ባህሪው፣ እርጉም ሊሆን ይችላል። አላህ ግን በባህሪው ስሞቹ ያማሩ ናቸው። አያችሁ? ከዛ ምን አለ? ዩሰቢሑ ለሁ ማ ፊስ ሰማዋቲ ወልአርድ፣ በሰማይና በምድር ያሉ ሁሉ እሱን ያጠሩታል አላህን። ወሁወ አልዐዚዙል ሐኪም፣ እሱ አላህ አሸናፊ እና ጥበበኛ ነው አለ አላህ። ጥበበኛ ጌታ ነው። አልሐምዱሊላህ ረቢል ዓለሚን። ስለዚህ አላህ ልቋጭላችሁና በባህሪያቶቹ እዚች ጋር ያለችዋ በስሙና በባህሪውና በስሙ ብቸኛ የተነጠለ ነው ብለን ማመን፣ እንዴት ብለን ሳንጠይቅ ሳናመሳስል ትርጉም ሳናሳጣው፣ ተግባባን? እንዲሁም ደግሞ ታህሪፍ ሳናረግ ማለት ነው፣ ትርጉም ሳንቀይር። ስለዚህ መጀመሪያ ቅድም ምን አለን? ተውሂድ የሚባለው ነገር ምን አለ? አሩቡብያ አለ። በጌትነቱ አላህ ብቸኛ ነው ብሎ መናገር፣ አላህ ይረዝቃል፣ ይፈጥራል፣ እነዚህን ሁሉ ያደርጋል ብሎ መናገር። ይሄ የመካ ቁረይሾችም ይናገሩት ነበረ። ማን የፈጠራችሁ ብላችሁ ብትናገሩ አላህ ብለው ይናገራሉ ብሎ ተናግረዋል። ከዛስ ሁለተኛው ኡሉህያ ላይ ሲመጡ ግን ችግር አለባቸው። ምን ይላሉ? ማ ነዕቡዱሁም ኢላ ሊዩቀርቡና ኢለላሂ ዙልፋ፣ እኛ እኮ ወደ አላህ እንዲያቀርቡን እንጂ አናመልካቸውም። አያቸው? አላህ መኖሩን አስተናባሪ ምናምን መሆኑን ያምናሉ፣ ግን ወደ አላህ እንዲያቀርቡን ብለው ይሄንን ነበር የተቃወመው አላህ። በተመሳሳይ በዚህ ዘመን ላይ ያለ ሰው ደግሞ ወደ አላህ እንዲያቀርበኝ ማርያምን አመልካለሁ፣ ማርያምን እጠይቃለሁ ሚል፣ ወደ አላህ እንዲያቀርበኝ ሌላ አብዱልቃድር ጀይላንን እጠይቃለሁ ሚል፣ ወደ አላህ እንዲያቀርበኝ ሰው እጠይቃለሁ ሚል፣ ወደ አላህ ያቀርበኛል ኢየሱስን እጠይቃለሁ ሚል ካለ
የሙሽሪኮች የመካ ሙሽሪኮች የሰሩትን ስራ የተለየ ስራ አልሰራም ብለን እናገራለን። ስለዚህ በኡሉሂያው አላህ በተመላኪነቱ ብቸኛ ነው ስንል ከዚህ ነው። በስሙ ብቸኛ ነው ስንል አሁን እንዳየነው በባህሪያቶቹ ብቸኛ ነው ስንል በዚህ ነው። ጨርሰናል። ሱብሃነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። መልካም ከተናገርኩኝ ከአላህ ነው፣ ከተሳሳትኩኝ ደግሞ ከራሴና ከሸይጣን ነው። ኢንሻአላህ አሁን መግባት ትችላላችሁ።